አሁንስ የደብብቁሽ ስልችት ነው ያለኝ። አንቺ ልጅ ባለትዳር መሆንሽን ትረሺዋለሽ መሰለኝ። ብቻ አላቅም ግን ወስኛለሁ። ምንድነው የወሰንሽው? ሴት ልጅ አንዴ ልቧ ከቤት ከወጣ አይመለስ። ባሌን ፈትቼ አንተ ጋር ለመምጣት ወስኛለሁ። ባልሽ ካወቀ ግን ከባድ ነው የሚሆነው። አይመለከተኝም። በጣም ወድጄ ካለው እኮ ሁሉን ነገር ትተን ሌላ ቦታ ሄደን መኖር እንችላለን። አንቺ ትቀልጃለሽ። ለማንኛውም እናወራለን። ስትወጪ ተጠንቀሽ ውጪ፣ ማንም ሰው እንዳያይሽ። እናት በሰላም ነው ስልክ ማታነሹ? ካንቺ አልፌ እኮ እህትሽን ማስጨነቋት። ምን አድርጊ ነው የምትለኝ? ለምንድን ነው የምትጨቀጭቀኝ? ስራ ቦታ ቶሎ እንደማይለቁኝ ስንቴ ነው ነገርኩ። በቃ ይቅርታ እናቴ፣ አትናደጂ። ስትናደጂ እኮ ያምሻል። ለማንኛውም እቤት ስንገባ እንነጋገራለን። አይዞሽ ሙሽሪታ ይበልሽ ከፋ የኔ ፍቅር፣ እኔ እስከ ሰርጋችን ቀን ድረስ መታገስ አልችልም። ምን ነው የኔ ወድ? ከላይም ከታችም ያለችኝ እህቴ እሷ ነች። እናትና አባታችን ከሞቱ በኋላ እኔና እሷን ተረጋግተን ያደግን። አውቃለሁ፣ ብዙ ጊዜ እኮ ደጋግመሽ ነግረሽኛል። እንዴት ረሳዋል? እንደዚህ ደጋግሜ እኮ የምነግርህ እንደዚህ የምትኮራባት የአሁን ፍቅረኛ የወደፊት ደግሞ ሚስትህ እንደዚህ ጠንካራ ለመሆኗ ሚስጥሯን እኮ ማወቅ ስላለብን። አንቺም እኮ ከዛሬ ነገ አስተዋውቃችኋለሁ እያልሽ በጉጉት ገደልሽ። ሄላውቴ አይገርምም? እያነሳንሽ መደወልሽ። ከማን ጋር እያነሳሽ? አስተዋውቅሻለሁ አልኩሽም። የት ነሽ? በማሚ ሀይ ብለሽን ትሄጃለሽ። ሰፈር አካባቢ ነኝ፣ ግን ሳልዘጋጅ አይደብርም? ኧረ አይደብርም። እኛ ሰፈር ያለው ካፌ ነን። በቃ ቶሎ ነይ የኔ ፍቅር። ደስ አይልም? ሻለችን እኮ ልትተዋወቀን እየመጣች ነው። አይዞሽ ሙሽሪታ